አሸናፊ ይርጋባላለሁ በኮልፌ ቀራኒዮ ክፍለ ከተማ የወረዳ 6 ዋና ስራ አስፈጻሚ ነኝ። ዛሬ እንግዲህ እዚህ የተገኘ ነው በ2017 በአመቱ ልንፈጽማቸው ያቀድናቸው በርካታ ተግባራቶች አሉ። በኢኮኖሚ ዘርፍ፣ በማህበራዊ ዘርፍና በማዘጋጃ ቤታዊ ዘርፍ አጠቃላይ አገልግሎት አሰጣጡ እንዴት መሆን እንዳለበት በ2017 አቅደን እየሰራን ነው የምንገኘውና ዛሬ የምናየው በዋናነት በዚህ 9 ወር ውስጥ ምን ሰራን፣ ምን ጠንካራ ጎኖች አሉን፣ ምን የሚቀረን ነገር አለ፣ ከአገልግሎት አሰጣጥ አንጻር የህዝቡን የመልካም አስተዳደር ችግሮች ከመፍታት አንጻር በዚህ 9 ወር ውስጥ የተሰሩ ስራዎችን የተወሰነ ለማየት እንሞክራለን። አመሰግናለሁ። እሺ፣ አበራ ናታ አባላለሁ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 6 ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ነኝ። ዛሬ እዚህ የተገኘሁት በ9 ወር በፓርቲ ጥቅል ከሐምሌ 1 ጀምሮ የተሰሩትን የ9 ወር ስራ አፈጻጸም ሪፖርት ለማድረግ ተጋብዤ ነው። አመሰግናለሁ። ፍቅርተ እሸቱ እባላለሁ የወረዳ 6 ስራና ክህሎት ኃላፊና ምክትል ስራ አስፈጻሚ ነኝ። ዛሬ እንግዲህ የተገናኘ ነው የ9 ወር በተቋም የተፈጸሙ ተግባራትን ለመነጋገር ነው።